የተከበራችሁ የአዲስ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ቤተሰቦች እንግዲህ ጠፍተሻል። ጠፍቻለሁ፣ በጣም ጠፍቻለሁ። እንግዲህ ወደ 2 ወር እንግዲህ እየገባሁ ነው። በእርግጠኝነት ነሐሴ ላይም አልመጣሁም፣ መስከረም ላይም አልመጣሁም። እንግዲህ ያው 2 ወር ሊሆነኝ ነው ማለት ነው። ለምን እንደጠፋው በዚህ ቪዲዮ ላይ እመነግራችሁ ይሆናል። ውድ ቤተሰቦች እንግዲህ ያው እንግዲህ በቃ ዛሬ የመጡበትን እነግራችኋለሁ። ሁሉንም የሀገሬ ልጆች ብዙ አላችሁ፣ ቅልብ ያላችሁ ሰዎች ያላችሁ፣ ብዙ መርዳት የምትፈልጉ የሰው ደስታ የሚያስደስታችሁ ብዙ ሰዎች አላችሁ እና ውድ ቤተሰቦች አሁን ዛሬ የመጣሁት እውነት ለመናገር በጣም ደብሮኛል፣ በጣም የሆነ አስጠልቶኛል ምናምን ነገር ግን መናገር ስላለብኝ ያው በጣም ብዙ ቅልብ ያላችሁ ልጆች ስለተዋወቅኩበት በአዲስ ዩቲዩብ እሱን ነገር የማሳወቅ ግዴታ አለብኝ። እንዲሁም ደግሞ ማሳወቅ ብቻ ሳይሆን መጨረሻ ላይ የምነግራችሁ ነገር አለ። አብራችሁን ቆይታችሁ ቪዲዮውን ላይክ አድርጋችሁ ሰብስክራይብም አድርጉት። እንግዲህ ምናልባት እግዚአብሔር ፈቅዶት ከተስተካከለ በዚሁ በቋሚነት የምመጣ ይሆናል። እንግዲህ ውድ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ወደ መጣሁበት ቪዲዮ ልሂድ። በነገራችን ላይ አልቆይባችሁም። ዛሬ ብዙም አላደክማችሁም። የተወሰነ ትንሽ አወራርቼ ፍቃደኛ ከሆናችሁ ትረዱኛላችሁ፣ ፍቃደኛ ካልሆናችሁ ደግሞ እንግዲህ ምንም ማድረግ አልችልም፣ ማስገደድ አይቻልም። በፍላጎት ነው እና ቅልብ ያላችሁ ሰዎች ብዙ አላችሁ። ግን ለእነሱ እንኳን ፑሽ ብታደርጉልኝ፣ ላይክ እያደረጋችሁ ሼር እያደረጋችሁ ለእነሱ እንኳን ብታደርሱልኝ። በነገራችን ላይ ሰብስክራይብ አድርጋችሁ ማንኛችሁም ዩቲዩበር የሆናችሁ ሰዎች ሰብስክራይብ አድርጋችሁ ኮሜንት ብትጽፉልኝ እኔ እመልስላችኋለሁ። ኮሜንታችሁን በማንበብ እመልስላችኋለሁ። ምክንያቱም አንድና አንድ በዚህ በጣም ስላለኝ በዚህ በጣም ስለደበረኝ፣ በዛኛው ደግሞ የተሻለ እንቅስቃሴ ማየት በጣም እፈልጋለሁ፣ መስራት እፈልጋለሁ፣ መለወጥ እፈልጋለሁ። ያው ሁላችንም የማዳም ቅመም ነን። ማዳም ኩሽና ሆነን ብዙ ነገር እናደርጋለን። ከዛ ጎን ለጎን ደግሞ ቢንቀሳቀስልኝ በጣም ደስ ይለኛል። ውድ ቤተሰቦች እስኪ ዛሬ ወደ መጣሁበት ቪዲዮ ልሻገር እና የቻናሌ ቤተሰቦች የጠፋሁበት ምክንያት እንግዲህ ዩቲዩቤ የሆነ ችግር ገጠመው ማለት ነው። ማለት ምናልባት ችግሩ አሁን አይደለም የተፈጠረው፣ ምናልባት እኔ ስለማላቅ ዩቲዩብ ላይ ብዙ እውቀት ስለሌለኝ በቃ መድከም ብቻ እንጂ እንዴት ነው የዩቲዩቡን ደህንነት ብዙም አልተከታተልኩትም ይሆናል ማለት ነው። ከድሮም ነው ማለት ነው እንደዚህ ሆኖ ማለት ነው። ውድ ቤተሰቦች ምንድን ነው የገጠመው ካላችሁኝ አዲስ ዩቲዩብ የሚባለው ማለት ነው። ይሄ አሁን የማወራችሁ ቻናል ዳውንሎድ ሲደረግ ዳውንሎድ አይደረግም፣ አይወርድም። ዳውንሎድ ስላደረገው ማንኛውም ሰው ዳውንሎድ ሊያደርግ ሲፈልግ ዳውንሎድ መሆን አይችልም። ኢሜይል ይጠይቃል፣ ብር ይጠይቃል፣ ምናምን ነገር። እንግዲህ እኔ በነገራችን ላይ አዲስ ዩቲዩብን ስከፍት ሰዎች ቪዲዮ በማየት ክፈቱ በማለት ያው ማዳመጥ ስለምወድ ክፈቱ ሲሉ እኔም ከፈትኩኝ። ያው ምንም አይጠይቅም፣ ብር አይጠይቅም። ኢንተርኔት ከአረብ ሀገር ካላችሁ በተለይ ኢንተርኔት ያው ከማዳሞች ነው፣ ስልኩም የያዛችሁት ስልክ ነው፣ ምንድነው የማትከፍቱት ምናምን ብለው ብዙ ነገር ሲሉ እንዴ ታዲያ እንደዚህ የመረዳት ችሎታ አለኝ ማለት እንዴት ነው የሚባለው? ማዳመጥ መስማት እወዳለሁ። ለሱ ታዲያ እንደዚህ ከሆነ አከፋፈቱን ለምን አላይም ብዬ ሰርች አድርጌ ገብቼ አከፋፈቱን አይቼ እነሱ በሚከፍቱት መሰረት በአንደኛው ስልኬ እየሰማው ቪዲዮን በአንደኛው ስልኬ ነበር የከፈትኩት። ስህተት የፈጠርኩት ምን ላይ እንደሆነ አላቅም። ምን ላይ ስህተት እንደፈጠርኩ የት ላይ ስህተት እንደፈጠርኩ አላቅም። በግልጽ ስናገር ደግሞ እንግሊዘኛ ላይ ፋስት አይደለሁም። እንግሊዘኛ በደንብ አልችልም። ያው አልችልም ሁላ ማለት እችላለሁ። እንግሊዘኛ አልችልም በሚለው ቢያዝልኝ ደስ ይለኛል። ትርጉም የለም ማንበብም እንደዚህ በደንብ አላነብም ምናምን ነገር። ለዛ በቃ ምኑ እንደነካሁት ስህተቱ ምን ላይ እንደሆነ አላቅም። ግን አንደኛ ችግሩ ሰርች ሲደረግ ሰርች አይሆንም። ሁለተኛ ችግሩ ደግሞ የተለያዩ ሰዎች አሉ ማለት የተለያዩ ሰዎች ስላችሁ እንግዲህ አንድ ሰው አይደለም ሰብስክራይብ የሚያደርገው፣ በየቦታው በየሀገሩ ነው ሰብስክራይብ የሚደረግ። ሰብስክራይብ ሲደረግ ደግሞ ያው ሰብስክራይብ መደረግ መቻል አለበት። ግን እሱ ኢሜይል ይጠይቀናል ምናምን ነገር አሉ የተለያዩ ሰዎች። ከአንድም ሁለት ሰው ሰብስክራይብ ስናደርግ ኢሜይል ይጠይቀናል። ምንድነው ቻናልሽን አስተካኪው፣ ካልሆነ ደግሞ በኋላ ሰብስክራይብም ካደገ በኋላ ዋች አወሩም ካደገ በኋላ እንዳትናደጂ ምናምን ነገር አሉኝ። ብዙ ሰዎች እንደዛ ሲሉኝ እንዴ ምን ጉድ ነው ምናምን ነገር ብዬ ሌላ ቻናል ከፈትኩ ማለት ነው። ውድ ቤተሰቦች ምንም ማድረግ አልችልም። እንግዲህ ማስተካከል አልችልም። ምንድነው የሚባለው? ማስተካከል አልችልም።
እንዴት ነው ብቻ ችግሩን መፍታት ስለማልችል ያለኝ አማራጭ ሌላ ቻናል መክፈት ነው ማለት ነው። ውድ ቤተሰቦች እና ሌላ ቻናል ከፍቻለሁ። ቻናሉን ስም እነግራችኋለሁ። የቻናሉን ኮሜንት መጀመሪያ ኮሜንት ላይ አስቀምጥላችኋለሁ። ፕሊዝ በእናታችሁ በእናታችሁ ስወዳችሁ እኔ እናንተ ሰብስክራይብ ካደረጋችሁኝ ሰብስክራይባችሁን እመልሳለሁ። ኮሜንት ብቻ ጻፉልኝ። ያው 24 ሰዓት ከሞላው በኋላ ለእናንተም ለእኔም እንዳያነሳብን 24 ሰዓት ከሞላው በኋላ ሰብስክራይባችሁን እመልስላችኋለሁ። በአንድ ብቻ አይደለም በሁለት እመልስላችኋለሁ። በሁለት እንድመልሰላችሁ የምትፈልጉ በሁለት መልሽልን ብላችሁ ኮሜንት ጻፉልኝ እንጂ ሰብስክራይባችሁን እመልሳለሁ። በሀገሬ ዩቲዩብ ሳይሆን በአዲስ ዩቲዩብ ሳይሆን በሀገሬ ዩቲዩብ ኮሜንት ላይ መጀመሪያ ኮሜንት ላይ አስቀምጥላችኋለሁ። በእናታችሁ እየገባችሁ በቅንነት ሰብስክራይብ አድርጉኝ። ይሄኛው ቻናል ከተስተካከለ በዚህኛው እመጣለሁ። ካልተስተካከለ ግን ምንም ማድረግ ስለማልችል አዲስ ቻናል ስለከፈትኩ በእናታችሁ ሀገሬ ዩቲዩብ የሚለውን መጀመሪያ ላይ ኮሜንት የተቀመጠውን እሱን እየገባችሁ ሰብስክራይብ አድርጉት። ሀገሬ ዩቲዩብ የሚባል አዲስ ቻናል ከፍቻለሁ እና እየገባችሁ ሰብስክራይብ አድርጉት። የጠፋሁበት ምክንያትም ይሄ ነው። በቃ ስለ ችግር የሆነ እንዴት ነው ችግሩ ስላልተፈታ በዚሁ ከቀጠልኩ የዋች አወሩን በነገራችን ላይ ሄዶልኝ ነበረ። ሰብስክራይብም እንደምታዩት ከ500 በላይ ነው። ያው ተጋማሽ ነበረ ግን ምንም ማድረግ አልችልም። በጣም ደክሜበት ነበር። በጣም በቀን ነበር የምፖስተው ትዝ ካላችሁ በፊት ላይ። አሁን ችግሩ እንደዚህ ሲታወቅ ነው እንጂ የጠፋሁት በጣም የምፖስትበት ነበረ። በእናታችሁ ምንም ሰብስክራይብም ሆነ ላይክ ማድረግ ከኪስ አይደለም። ምንድነው ይሄ ሰብስክራይብ አድርጎ መውጣት ምንም ማለት አይደለም። በተለይ ደግሞ ዩቲዩበር ከሆናችሁ ደግሞ ሰብስክራይብ አድርጋችሁኝ ሰብስክራይባችሁን እመልስላችኋለሁ። እናንተ ሰብስክራይብ አድርጉኝ፣ እኔ ሰብስክራይባችሁን ኮሜንት ከጻፋችሁልኝ እመልስላችኋለሁ። በዚህ በቪዲዮ አይደለም ኮሜንት ሰብስክራይብ የምታደርጉኝ በአዲስ ዩቲዩብ አይደለም። መጀመሪያ ኮሜንት ላይ የማስቀምጥላችሁ አዲስ ዩቲዩብ የሚል ርዕስ አለ። አዲስ ዩቲዩብ የሚባል ቻናል አለኝ። አሁን ነው የከፈትኩት በቅርብና ሰብስክራይቡም ገና ነው፣ ዋች አወሩም ገና ነው። ምንም ገና እየጀመርኩ ስለሆነ ገና ነው እና በሱ እየገባችሁ ሰብስክራይብ አድርጉኝ፣ ኮሜንት ጻፉልኝ። ስወዳችሁ በእናታችሁ ውድ ቤተሰቦች እና ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ የጠፋሁበት ምክንያት ይሄና ይሄ ብቻ ነው። ሌላ ምንም ችግር የለም። እግዚአብሔር ይመስገን። ግን እንግዲህ ምንም በእኔ አልተጀመረም ቻናል መበላሸት በእኔ አልተጀመረም ብዬ በዛኛው ከፍቼ እንግዲህ ገና ጅማሮ ላይ መንቀሳቀስ ላይ ይገኛለሁ። ውድ ቤተሰቦች በእናታችሁ ሰብስክራይብ አድርጉኝና ሰብስክራይባችሁን እንኳን እንድመልስላችሁ የምትፈልጉ ከሆነ ሀገሬ ዩቲዩብ ላይ ሰብስክራይብ አድርጋችሁኝ እኔ ደግሞ ሰብስክራይባችሁን እመልሳለሁ። ሰላማችሁ ይብዛልኝ። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበላችሁ። ከማበዛባችሁ በዚህ ላቋርጠው። ቻው፣ ሰላም ሁኑ።